ዛሬ ያለነው ሲኤምሲ የተባበሩት አደባባይ ፊት ለፊት ፀሐይ ሪል ስቴት ነው ያለነው። ወይዘሩ ምናምን ደስ ይላል። በጣም ነው የሚያምረው ቪው። እንግዲህ ሲኒየር ሴልሳችን እየጠበቀችን ነው። ሳኔ ደግሞ እንዴት ነሽ? እኔ ፀሐይ ሪል ስቴት ተመችቶሻል አንቺ? በጣም እንዴት ነሽ? አለ ቢኒ ስራ እንዴት ነው? ጥሩ ነው። ስራ አሪፍ ነው። ያው ዛሬ እንግዲህ እናንተ ጋር መተናል። ኦኬ ውስጥ ገብተን ደግሞ አሳይነና። እሺ ግን ከዚህ ብንጀምር ሳይታችን እንግዲህ እንደምታየው ፊት ለፊት ቦታ ላይ ነው ያለው። በጣም ብዙዎች ይፈልጉታል ይሄንን ሎኬሽን። ስለዚህ ለሁሉም መንገድ አዋሳኝ ነው። በዚህ በኩል የወሰን መንገድ አለ፣ እንዲሁም ደግሞ በዚህኛው በታችኛው በኩል ደግሞ እኛ ኢስት ነው የምንለው የሀያት መንገድ አለ። በፊት ለፊት ደግሞ ሰሚት ፍየል ቤት የሚያወጣ መንገድ አለ ማለት ነው። ሳይቱ በጣም ግዙፍ ነው። ዌስት ኢስት እና ሚድል ብለን ነው የምንከፋፍላቸው። ወደ 470 ሾፖችን የያዘ ነው። ውስጥ ገብተን እናያለን። በጣም ቆንጆ ነው መንገዱ። እንትኑ ራሱ ፓርኪንግ ምናምን አለው አይደል? አዎ ፓርኪንግ አለ። ሙሉ ለሙሉ ተጠናቋል። አዎ ሙሉ ለሙሉ ተጠናቋል። እንግዲህ እንደምታያቸው ሊፍቶቹ ሶስቱም ይሰራሉ። ኦልሞስት ወደ ስራ ሊገባ የተዘጋጀ ነው ማለት እንችላለን። ትንሽ ቀናቶች ናቸው የቀሩት። ከላይ እንጀምር። ይሄ ሶስተኛ ፍሎር ላይ ነው የምንገኘው። እንግዲህ ሶስተኛ ፍሎሮች የሾፒንግም ሴንተር አላቸው፣ እንዲሁም ደግሞ ለሬስቶራንት እና ለጤና ተቋማቶች ብዙን ካሬ ሸጥ ነው። እዚህኛው ላይ እስከ ኮሜርሻል የሆነው እስከ ስንት ድረስ ነው? እስከ 6 ድረስ ነው። ኮሜርሻል ኤሪያችን እስከ 6 ድረስ ነው። እንግዲህ አንዳንድ ወደ ስራ ሊገቡ ሬዲ የሆኑ ቦታዎችም አሉ ማለት ነው። የገቡም አሉ፣ የተጀመሩ አሉ። ስፔሻሊ 4ኛ ላይ ኦፊሶች በብዛት የሚገኙበት ቦታ ነው። 3ኛ ደግሞ ሬስቶራንቶች ወደዚህ ያሉን ማለት ነው። በዛ ላይ ካሬያቸው በተለያየ ካሬ አማራጭ ነው ያላቸው። የተለያየ ካሬዎች አሉ። አሁን ላይ ከ40 ካሬ እስከ 444 ካሬ ነው። እንግዲህ ለተለያየ አገልግሎትም መዋል ይችላሉ ማለት ነው። እዚህ ጋር ትልልቅ ሾፖች ናቸው ኖርማል ያሉት። እየገባን እናያቸዋለን። እዚህ ጋር ፐብሊክ ቶይሌቶች አሉ። ይሄ ደግሞ ፐብሊክ ቶይሌቱ አንደኛ ሽታም እንዳያመጣ ወደ ውስጥ ገብተው ነው ኢቨን እንትን ያሉት የተሰራው። ጽድትም ብሎ ነው የተሰራው። ፐብሊክ ቶይሌት እንግባ። አሁን ጥሩ ከሌሎቹ ተለያየት። ይሄ ሬዲ ነው። እንግዲህ እንደምታየው ፐብሊክ ቶይሌቶች ኮርነር ላይ አሉ ማለት ነው። ጽዳታቸውን ጠብቀው ነው የተሰሩት። እንግዲህ ያው አካባቢው ላይ ካሉ ስታንዳርድ ሞሎች መካከል አንዱ ነው የምንለው ፀሐይ ሪል ስቴት ነው። ቪው ራሱ በጣም ነው የሚያምረው። ወደዚህም በሁለቱም ቪው በቃ በጣም አሪፍ ቆንጆ ቪው ነው የሚገኘው። እንግዲህ ሬስቶራንት እንደመሆኑ መጠን እንደምታየው እዚህ ጋር አፍሪካ ኮንቬንሽን ሴንተር አለ። አፍሪካ ኮንቬንሽን ሴንተር ፊት ለፊት ያሉት ቪዎች ደግሞ በጣም ነው የሚያምሩት። አፓርትመንት ላይ ያለው ቪው ራሱ በጣም ብዙ ሰዎች ነው የሚወዱት። እንግዲህ ሬስቶራንት ነው እዚህ ጋር ያሉን። ወደ 360 ካሬ ላይ ያረፈ የሬስቶራንት ኤሪያ ነው። ይሄ ኤሪያ እንግዲህ ብዙዎች ኢንጆይ ለማድረግ የሚመርጡት አይነት ቪው ላይ ነው ያለው። እንደምትመለከቱት ለፉድ ኮርት መሆን የሚችል ሰፊ የሆነ ኤሪያ ነው ያለው። ይሄ እነዚህ በቃ ለፉድ ኮርት የተዘጋጁ ናቸው። ይሄ ፐብሊክ ኤሪያ ነው። ጀስት ሙቭ ማድረግ ይችላሉ። እዚህ ጋር ሰዎች እየበሉ ምናምን መስተናገድ ይችላሉ። ስፔሻሊ ናይት ላይ በጣም ቆንጆ የሆነ ኢንጆይ የሚደረግ ቪው አላቸው። እስቲ እንግዲህ እንደምታዩ በጣም ነው የሚያምረው። እኔ በጣም ነው የምወደው ይሄንን ኤሪያ። በጣም ነው የሚያምረው። በጣም ቆንጆ ናቸው። እንግዲህ እስከዛኛው ድረስ ያለው የሬስቶራንት ኤሪያ ነው። እዚህ ጋር ወደ 444 ካሬ ሬስቶራንት አለ። ያልሸጥነው ሬስቶራንታችን ነው ባይዘዌ። ስለዚህ ይሄ ብቻ ነው የቀረን። ይሄና ሁለቱ ብቻ ናቸው። በደንብ ቀረጽልኝ። ሁለቱ ናቸው የቀሩን ሬስቶራንቶች። ከዛ ውጪ ብዙዎቹን ሽጠን ጨርሰናል ማለት ነው። ስለዚህ የሬስቶራንት 2 ስቶክ ብቻ ነው ያለን። 2 ስቶክ ነው ያለን። እንግዲህ ይሄኛው 444 ካሬ እና እዛ ጋር ደግሞ 360 ካሬው ብቻ ቀርቶናል። እዚህ ይሄንን የሚመስል ቪው እያዩ እዚህ ጋር ደግሞ ሰው ሲመገብ ወይንም ደግሞ ነገር ሲያደርግ በጣም ደስ የሚል ነገር ነው ያለው። የሚገርሙ ልክ ከከተማ ስትወጪ ያለው አይነት ፊሊንግ እንዲሰማሽ ያደርጋል። ይሄኛው በጣም አዲስ የሆነ አየሩን በጣም ደስ ይላል። በጣም አሪፍ ነው። እንግዲህ ከዚህ በላይ ያሉት አፓርትመንት ናቸው። የመኖሪያ አፓርትመንቶች ናቸው። አሁን
ብሎክ 19 ነው የመጨረሻው ብሎክ ይሄኛው ነው። ያ ማለት ወደ 19 ብሎኮች አሉበት ማለት ነው። እዚህ ጋር ሬስቶራንት የሚያዘጋጀው ሰው ወይንም የሚገዛው ሰው ይሄን ኮሚኒቲ ነው የሚይዘው። ይሄ ብቻ ግቢውን ወደ 19 ብሎኮች አሉ። ስለዚህ እዚህ ያለ ሰው ደንበኛው ነው ማለት ከስተመር ባይኖረው እዚህ ያለ ሰው ራሱ ወደ 19 ብሎኮች ይዟል ማለት በጣም ብዙ ተጠቃሚ ይኖራል። በጣም ሰምታችኋል። እዚህ በጣም ብዙ ተጠቃሚ ስለሚኖር አስቡ ለማለት ነው። ይሄም ያው አፓርትመንት ነው። ወደ ላይ አፓርትመንት ነው። እሺ አፓርትመንት ስቶክ አለን? አፓርትመንት ብዙ ባይሆንም ትንሽ ስቶክ አለ። ያው ባለ 3 እና ባለ 4 መኝታ አፓርትመንቶች ናቸው እዚህ ላይ ያሉት። ኦልሞስት ብዙዎቹ እየገቡበት ነው ያሉት። በሰሚ ፊኒሽድ ነው የምናስረክበው። ጽዳቱን ብዙዎቹ መጥተው አድንቀው ነው እየገዙ ነው ያሉት። እንግዲህ አንደኛ ቪው ነው። ያው አፓርትመንት ሲገዙ ሎኬሽን በደንብ ይታያል። ቆንጆ ቪው አላቸው። ያው እንደምታየው ነው ፊት ለፊት አፍሪካ ኮንቬንሽን ሴንተር ነው የሚያዩት። ፕላስ ሁሉም ቤቶቻችን ላይት በደንብ ነው የሚገባባቸው። በተጨማሪ ደግሞ ምንም አይነት የኮለን ችግር የለበትም። ስለዚህ በዚህ አይነት ስታተስ የተሰራ አፓርትመንትን ብዙ ሰዎች ናቸው የገዙ። እንግዲህ ደንበኞቻችንን ማመስገን ፈልጋለሁ። አሁንም ጥቂት የቀሩን ስቶኮች ስላሉ ያው ከመጡ እኛ በደንብ እናስተናግዳቸዋለን። ሰምታችኋል። ጥቂት ስቶኮች አለን ማለት ነው። ሳትቀደሙ ቶሎ ብላችሁ ይሄን የመሰለ ቪው እያዩ መኖር በራሱ ሌላ ነው አይደል? ቡዜ ይሄ ምንድነው? ስክሪን ነው እንግዲህ ማስታወቂያዎችን። አሁን የንግድ ሱቆቻችን እንግዲህ እንደነገርኩሽ ወደ 472 የንግድ ሱቅ አለ። እንዲሁም ደግሞ ትልልቅ ሬስቶራንቶች አሉ። ስድስተኛው ላይ ኢቭን ወደ 1300 ካሬ ላይ ያደረፈ ሬስቶራንት ነው። ስለዚህ ይሄንን ሁሉ የገበያ ማዕከል የሚያስተዋውቅ ስክሪን አለ ማለት ነው። ስለዚህ እዚህ ላይ ንግዳቸውን፣ ምርታቸውን ማስተዋወቅ ይችላሉ ማለት ነው። ሶ ሁለቱም ስክሪኖች ለዚሁ ነው የተገጠሙት። ለዚሁ ስራ በዚሁ ላይ ፕሮሞሽን ማድረግ ይችላሉ ማለት ነው። ሰው እንግዲህ ስድስተኛውን ብንሄድ ልክ እንደዚህ አይነት ሰፊ ቴራስ ያለው ሬስቶራንት ነው ያለን። 1300 ካሬ ላይ ነው ያረፈው። የተለያዩ ሩሞች አሉት። እንግዲህ እነዚህን ቦታዎች ራሱ አንድ ሰው ገዝቶ ለብዙዎች ማከራየት ይችላል፣ አሊያም ደግሞ የተለያዩ ንግዶችን ማድረግ ይችላል። በተጨማሪ ይሄ እዚህ ያለው ኮሚኒቲ የሚጠቀምበት ጂም፣ ስፓ፣ የስፖርት ማዘውተሪያዎች? አዎ በሚገባ ጂም እና ስፓ በቃ በጣም ብዙ ነው ያለው። ኢቭን ከኛ የገዙ ደንበኞች ለዚህ ፐርፐዝ ብለው ያሰቡት ሁለተኛ ላይ አለን። እንደምትመለከቱ ደግሞ ሰፊ የሆኑ ኤሪያዎች ደግሞ አሉን ለጂም፣ ለስፓ እንዲሁም ደግሞ ለጤና ተቋማት ለሚሆኑ ነው ይሸጥ ነው። ኢቭን እዚህ ውስጥ ወደ 7 የጤና ተቋማቶች አሉ፣ ትልልቆቹን ሳይጨምር ማለት ነው። ልክ እንደ ሆስፒታል ደግሞ ለአይን ሕክምና የተዘጋጀ ደግሞ ትልቅ የአይን ሕክምና ሆስፒታልም አለን ማለት ነው። ሶ ይሄ እንግዲህ ብዙ ደንበኞች ፀሐይ ሪል ስቴትን እና ኮሚኒቲውን መርጠው ኢንቨስት ያደረጉበት ሳይት እንደሆነም የሚያሳይ ነው። በጣም ቆንጆ ነው። በቃ ማለት ሁሉንም ነገር በአንድ ስፍራ የሚገኝበት ማለት እንችላለን። በሚገባ አሁን ወደ ኦፊሶቹ መንደር ነው የምንሄደው። እንግዲህ ያው ብዙ እንትን አለው፣ ብዙ የተለያዩ የንግድ ቦታዎች አሉት ማለት ነው። ከዛን የባንኪንግ ኤሪያዎችን አሳይሻለሁ። ኦኬ። ስለዚህ አንድ ከተማ ነው ወይ ይሄ ራሱ? አዎ በጣም ትልቅ ከተማ ነው። ሰዎች አሁን ሊጎበኙ መጥተው እስከሚወጡ ድረስ ወይ ደክሟቸው ነው የሚሄዱት እንጂ ጨርሰውት ራሱ አይወጡ። ምክንያቱም ትልቅ የንግድ ማዕከል ነው። እንደ አዲስ አበባ እንግዲህ ትልቁ የንግድ ማዕከል ነው አሁን ላይ የምንከፍተው ማለት ነው። ኦኬ። ይሄ መሬቱን ጽዳቱን ቅረጽልን። ይሄ ኦፊስ ዞን ነው የምንለው። እንግዲህ እዚህ ቦታ ላይ ኦፊሶች ብቻ ናቸው ያሉት። ስለዚህ ኦፊሱን መገንባት የሚፈልግ ወይንም ደግሞ እዚህ ቦታ ላይ ኦፊሴን ማድረግ ፈልጋለሁ ካለ ኦፊሳቸውን እዚህ ላይ ያደረጉ ብዙ ደንበኞች አሉን ማለት ነው። ስለዚህ ኢቨን ማከራየትም ቢፈልጉ ለኦፊስ ማከራየት ይችላሉ። እንግዲህ እንደምታያቸው ሁሉም ጨርሰው ወደ ስራ ለመግባት ሬዲ ያደርገውት ያለ ኤሪያ ነው። ስለዚህ ደንበኞቻችን ቤታቸውን ወይ ደግሞ ከዚህ ከናንተ ከገዙ በኋላ በምን ያህል ጊዜ ወደ ስራ መግባት ይችላሉ? አሁን ኦልሞስት ወደ ስራ ሊገቡ ጥቂት ቀናቶች ናቸው የቀሩት። ማለት በጣት የሚቆጠሩ ቀናቶች ናቸው የቀሩት ማለት እችላለሁ። ከዚህ በፊት ብዙ የጠበቁ ደንበኞች አሉ። አሁን ግን ከ10 ቀን በኋላ ካርታችን እጃችን ላይ ይገባል። ከዛ በኋላ ደግሞ ወደ ስራ ልንገባ በደስታና በብዙ ዝግጅት ጨርሰን እየጠበቅን ያለ ነው። የተናጠል ካርታ ያው ብዙ ከስተመሮች እንግዲህ ክላይንቶች ከገዙ በኋላ ወይ ደግሞ ሪል ስቴት ለመግዛት ሲያስቡ የብዙ ሰው ጥያቄ ነውና እውነት ነው። ካርታ የተናጠል ካርታ ማግኘት በራሱ አስቸጋሪ ስለሆነ ሪል ስቴቶች ላይ፣ ስለዚህ እሱንም አንድ ላይ ማግኘት መቻላቸው ትልቅ ፕሪቪሌጅ ነው ማለት ነው። አሁን ብዙዎች እንግዲህ
ደስታም ነው ወደ ስራ ሊገቡ የተዘጋጁት ማለት ነው። ምክንያቱም አንደኛ የቀረን ቀን ጥቂት ነው፣ እኛም ብዙ ጠብቀናል። ሶ የተናጠል ካርታችን እጃችን ላይ ገብቶ እነዚህ የምታያቸው ግዙፍ የንግድ ማዕከሎች እንዳለ እያንዳንዳቸው ፋንክሽን አድርገው ወደ ስራ ሲገቡ ደግሞ ብዙ ተጠቃሚዎችን ማፍራት የሚችሉ ቦታ ነው። ስለዚህ ብዙዎች እንግዲህ እዚህ ላይ ትንሽ ስቶፖች ይቀሩናል። እነዚህ ስቶኮች ላይም ቢገዙ ቀጥታ ወደ ስራ ነው የሚገቡት ማለት ነው። ስለዚህ 1 ወር ባልሞላ ጊዜ ውስጥ ፋንክሽን የሚያደርግ ሾፕ ስለሆነ እዚህ ቦታ ላይ ኢንቨስት ማድረግ እንግዲህ ብዙ ማርኬቶችንም መሳብ ይቻላል ማለት ነው። እንግዲህ እዚህ ቦታ ላይ ኢንቨስት ማድረግ ማለት እንግዲህ ለወደፊቱ ትልቅ የኢንቨስትመንት መንገድና አማራጭ እንደሚሆን እኔ ማየት ያለው። ስለዚህ ወደ ባንኮች ኤሪያ ደግሞ ልሰድሽ። እዚህ ላይ የሌለ ነገር የለም። ባንኪንግ ኤሪያ አለ፣ ኦፊስ አለ፣ ጌም ዞን 5 ላይ አላሳየውሽም። ጌም ዞኖች አሉ፣ 6 ላይ ሌላ ሬስቶራንት አለን። ከዛን ደግሞ ከታች ደግሞ ስታንዳርድ ሾፖች የምንላቸው አለ፣ ኤሌክትሮኒክ ዞኖች አሉን። እንዲሁም ደግሞ ለተለያዩ አገልግሎቶች የሚውሉ ደግሞ ለብራንድ ሾፖች ኢንተርናሽናል እና እንዲሁም ደግሞ ሀገር አቀፍ ብራንዶች የሚቀመጡበት ደግሞ የራሳችን ዞን አለን ማለት ነው። እንግዲህ አንደኛው ፍሎር ነው። አንደኛ ፍሎር ላይ የእንትኖች አሉ፣ ባንኪንግ ዞኖች አሉ በዛኛው በኩል። እሱን ነው በደንብ የሚያሳይሽ። ሁሉም ፍሎሮች ማለት ነው በጣም በስራ ጽድት ተደርገው ነው የተሰሩት። ላይቲንግ ችግር የለባቸው። አንድ ደግሞ ብዙዎች የሚያደንቁንን ነገር አሳያቸዋለሁ። ክፍት ከሆኑ ሲሊንጉ የተሰራ ካገኘ እነዚህ እንዳለ ለባንኪንግ ይሄኛው ወደ ታች ባንኪንግ ናቸው። እንደዚህ ደግሞ ለስራ ሬዲ ያደረጉ ሾፖች ናቸው ማለት ነው። ብዙዎች የገዙት ባለቤቶች ናቸው። ለምሳሌ የትልቅ ድርጅቶች ባለቤቶች ብዙዎቹ ፀሐይ ሪል ስቴት ላይ ኢንቨስት አድርገዋል። እነዚህ ወደ ሰባት የሚያክል የሀገር አቀፍ ብራንድ ያላቸው ገዢዎች አሉን እና እኛ ጋር የተመዘገቡ እነዚህ ራሱ ስራ ሲጀምሩ ብዙዎች እነሱን ፈልጎ የሚመጣ አለ። ስለዚህ እነሱን ፈልጎ የሚመጣውን ደግሞ አክሰስ ለማድረግ ሁሉንም ሾፖች አክሰስ ያደርጋሉ ማለት ነው። ይሄ ፍሮንት ሳይድ ነው የምንለው፣ የኛው ደግሞ ባክ ሳይድ ነው የምንለው። እንኳን ባክ ሆኖ ራሱ ያ ሞል ስታንዳርድ ስለሆነ የምንገነባው በሁለቱም በኩል በደንብ ግብይቱ መካሄድ ይችላል። ሌላኛው ነገር መሰረታዊ የምንላቸው ነገሮች አሉ አይደለ? መብራት፣ ባካፕ ጄኔሬተር፣ የከርሰ ምድር ውሃ፣ ያው ከተማችን ላይ የሚያጋጥሙ የውሃ እጥረቶች ስላሉ ማለት ነው። እነሱን በተመለከተ ምን ዝግጅት አድርጋችሁ? እኛ እንግዲህ ያው ፀሐይ ሪል ስቴት ከዚህ በፊትም የሚታወቀው እነዚህን ፋሲሊቲዎች በደንብ በመስጠት ነው። ምክንያቱም አሁን ላይ ይሄ ባካፕ ጄኔሬተር ኢሹ ነው። ስለዚህ ባካፕ ጄኔሬተሮች ሁሌም ሬዲ ናቸው፣ በስራ ላይ ናቸው። የከርሰ ምድር ውሃ የሚሰሩ ናቸው፣ አሁን ላይ ፋንክሽን እያደረጉ ያሉ ናቸው። ሰዎች እንኳን ወደ ስራው ከመግባታቸው በፊት እኛ እነዚህ ነገሮች ሬዲ አድርገን ነው የተዘጋጀ ነው ማለት ነው። ከመጡ ወዲያው ወደ ስራ መግባት የሚችሉበት አይነት ሾፒንግ ሴንተር ነው የገነባ ነው። እንግዲህ እንደምታያቸው አንዳንዶቹ ወደ ስራ ለመግባት ዝግጅታቸውን ጨርሰዋል ማለት ነው። ስለዚህ ውሃን በተመለከተ መብራትን በተመለከተ ፀሐይ ሪል ስቴት ላይ ኢሹ የለም ማለት ምንም አይነት ኢሹ የለም። ምክንያቱም እንደምታያቸው ብዙዎቹ አሁን ባለን ስርዓት ራሱ ወደ ስራ ለመግባት ዝግጅታቸውን ጨርሰዋል። እዛ ጋር ጎረቤቶች ባንክ አለ። ቅድም ያየሽው አቢሲኒያ ባንክ ነው። ይህንን ያየሽበት ምክንያት ምንድን ነው? ይሄኛው እንዳለ ኤሪያችን ባንኪንግ ዞን ነው የምንላቸው። ባንኪንግ ዞን ላይ ትንሽ የቀሩን ስቶኮች አሉ። ያ ማለትም 2 ስቶኮች ናቸው የቀሩን ማለት ነው። 70 ካሬ እና 89 ካሬ ለባንኪንግ ወይንም ደግሞ አንድ ላይ ገዝተው ባንኪንግ ኤሪያ መፍጠር ለሚፈልጉ ወደ ባንኪንግ ዞን መግባት ይችላሉ ማለት ነው። ስለዚህ በጣም ጥቂት ስቶክ ነው የቀረን ስንል ያው በታማኝነት ነው። 2 ባንኪንግ ዞን ላይ ያለን፣ እዛ ሚድል ላይ ደግሞ 1-2 ሾፖች አሉን። በአጠቃላይ ጥቂት ነው በየፍሎሩ የቀረን 2-3 ስቶኮች ናቸው የቀረን። ስለዚህ ቶሎ ለመጣ 2 የባንኪንግ ዞን ስቶክ አለን ማለት ነው። ባንኪንግ ዞን ላይ 2 ስቶክ ቀርቶናል። ስለዚህ ከሁለቱ የቀደመ ገዝተውም ማከራየት ኢንቨስት ማድረግ በጣም ብዙዎች አሁን ገዝተው ነው የሚያከራዩት። ፕላስ ስለሚያሰራ የኛ ህንፃ ማለት ያ ማለትም ሲሊንግ ሄይቱ በጣም ከፍተኛ ነው። 4.6 አለ፣ 3.6 አለ፣ እስከ 4 ናቸው። ስለዚህ 3.6ቶቹ ኢቨን 4 እና 5ኛ ላይ ነው ያሉት። ሶ ምንድነው ግማሽ በግማሽ 2 የሚያክል
ይሄዱና ከዛም በኋላ ደግሞ ግማሹን ለስቶር ያደርጉታል ማለት ነው። ስለዚህ እንደዚህ አይነት ኦፕሽንም ስላለ ብዙዎች ፀሐይ ሪል ስቴትን ለሁለት ኦፕሽን ሱቆቹን ይገዙታል ማለት ነው። ሁለት ሾፕን ክሬት ያደርጋሉ አንድ ሾፕ ላይ ሆነው ማለት ነው። የተሰሩ ካሉ አሳያቸዋለሁ። አሁን እዚህ ደስ ይለናል በጣም። ስለዚህ እነዚህ እዚህ የምናያቸው አብዛኞቹ ተሽጠዋል ማለት ነው። አዎ ምንም የለንም ስቶክ። ቅድም እንዳልኩሽ ሁለቱ ብቻ ናቸው 70 ካሬ እና 89 ካሬ ሁለት ሾፖች ናቸው የቀሩን። እንደዚህ እንዳለ መታያቸው እንዳለ ተሽጠው ኦሬዲ ካርታ እየጠበቁ ያሉ የንግድ ሱቆች ናቸው። ደስ የሚለው ነገር ፀሐይ ሪል ስቴት ላይ የተመዘገቡት የንግድ ሱቅ ተከራዮች ራሱ በጣም ብዙ ናቸው። ሊስታችን ላይ ብዙ ተከራዮችን መዝግበናል። ያ ማለት ምንድነው ብዙ ሰዎች ፀሐይ ሪል ስቴት ላይ ለመከራየትና ለመነገድ ተዘጋጅተው እየጠበቁት ያለ የንግድ ማዕከል ነው ማለት ነው። ለምሳሌ አሁን እዚህ ላይ ንግዳቸውን የሚያከናውኑ ሰዎች የባንኪንግ ሴንተር ለማግኘት የትም ሩቅ አይሄዱም ማለት ነው። ስለዚህ ባንኮችን ሲፈልጉ እዚህ ጋር እንደምታያቸው የተለያዩ ባንኮች አሉ። ስለዚህ እዚሁ አክሰስ ያደርጋሉ ማለት ነው። ይሄ አንደኛ ላይ ስለሆነ 4.6 ነው የምንለው ወይንም ደግሞ 4 ከ60 ነው የምንለው ማለት ነው። ምንድነው ሁለት ስፔስ ክሬት ማድረግ ይችላሉ። ከታች ላይ የተለያዩ አገልግሎቶችን ማዋል ይችላሉ፣ ከላይ ደግሞ ሌላ አገልግሎቶች መስጠት ይችላሉ ማለት። ስለዚህ አንድ ሱቅን ሲገዙ ፀሐይ ሪል ስቴት ላይ እንደዚህ አይነት ኦፕሽን ክሬት አድርገው መጠቀም ይችላሉ። ስለዚህ እኛ ፀሐይ ሪል ስቴት ጥሩ ነው ኳሊቲ ነው የገነባው ወይንም ደግሞ ጥሩ ነገርን ነው ዴሊቨር እያደረገ ያለው ስንል በተግባር ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን መገንባት የሚቻልበትን ሾፒንግ ሴንተር ነው እያስረከብንም እየሸጥንም ያለ ነው። ግን እኔ ሌላ ጥያቄ አለኝ። እሺ ምንድነው ጥያቄ? ጥያቄ ያው ከግብዣ ጋር ይያያዛል። እሺ ችግር የለም። እዚህ አንቺ ፀሐይ ሪል ስቴት ላይ ምን ያህል ቤቶች ሽጠሻል? ፀሐይ ሪል ስቴት ላይ በእርግጥ ብዙ ሽጫለሁ። ያ ቁጥሩን ባልናገርም ብዙን ሽጫለሁ ብዬ አስባለሁ። ነገር ግን ምንድነው ደስ የሚለኝ ነገር ደንበኞቼ በእኔ ደስተኛ ነበሩ። ምክንያቱም ዴሊቨሪ ያረኳቸው ፕሮዳክቶች ሾፕም ይሁን የመኖሪያ ቤቶች ላይ 100% የከፈሉ ደንበኞች ነበሩ። ምንድነው ያው ነገር የሚያሳየው ደንበኛ ሁልጊዜ ደስተኛ ሲሆን በተሰጠው ሰርቪስ ደስተኛ ሲሆን ያንን ነገር የሚያደርገው ብዙዎች ወደ ስራ ሊገቡ ሬዲ ሆነዋል። ወደ ስራ የገቡ ደንበኞች አሉኝ። እንዲሁም ደግሞ መኖሪያ ቤቶቻቸውን የገዙ መኖሪያ ቤቶቻቸውን በሰሚ ፊኒሽ ያስረከብናቸውን ጨርሰው መኖር የጀመሩም ደንበኞች አሉኝ ማለት ነው። ስለዚህ ደንበኞቼን በጥሩ በቤተሰባዊነት ወይንም ደግሞ የፋሚሊ የምንለውን ስፕሪት ፈጥሬ ከነሱ ጋር ጥሩ ግንኙነት አለኝ። በደንብ ነው ሰርቭ ማደርጋቸው፣ እንደ ቤተሰብ እንደ ገዢ አክብሬ ነው ሰርቭ ማደርጋቸው። በዛም ሰርቪስ ደግሞ በጣም ደስተኞች ናቸው። እንግዲህ ብዙ ጊዜ ሪል ስቴቶች ላይ በተገናኘ ተአማኝነት ትልቅ ቦታ አለውና ስለዚህ ያው እናንተም ደግሞ ሴልስም ስትሆኚ ትክክለኛው የሰጠሹን መረጃ ደግሞ ተንጀብል ሆኖ ከስተመር መስጠት በራሱ ሳቲስፋይ ያደርጋል ለኔክስት ስራ በጣም። ምክንያቱም አንደኛ ምንድነው ደንበኞች ሲገዙ ትክክለኛውን ነገር መስማት አለባቸው። አንዳንድ ነገሮች ሊኖሩ ይችላሉ፣ ግን በብዛት ጥሩ ነገርና የሚገባቸውን ፕሮዳክት ምክንያቱም ሚሊየንስን አውጥቶ የሚገዙት ያንን ነገር ማግኘት አለባቸው። ሁለተኛ ደግሞ ለገዙት ፕሮዳክት የሰጠሻቸው ኢንፎርሜሽን ትክክለኛነቱንና ፕላስ ደግሞ ሲመጡም እንደዛው ማግኘታቸው ወደፊት ለኢንቨስትመንት እንኳን ያን ቦታ ቢፈልጉት ለኢንቨስትመንት መሆን መቻሉን ራሳቸው ቢያዩት ቢያስቡት ደግሞ ጥሩ ነገር ይሆናል ብዬ ነው የማስበው። ያንን ነገር ደግሞ ኢንፎርሜሽኑን በደንብ አንቺ ከሰጠሻቸው ያንን ቦታ ደግሞ እንደዛው ሲያገኙት ከምንም በላይ ያው የነሱ ሳቲስፋክሽን አንቺንም ደስታ ይሰጥሻል። ይሄ ነው ያለው። ቤቶቹን አንድ አሳያችሁና እንግዲህ እንጨርሳለን። እንግዲህ አሁን ወደ አፓርትመንቶቹ ነው ይዤ ምሽ የመጣሁት። ይሄ አፓርትመንቶቹ ምንድነው ከዚህ ጋር ስንጀምር ሴኩሪቲ ሲስተም አለው። እዚህ ጋር ምንድነው ካርድ ሲስተም አለው ማለት ነው። ስለዚህ እዚህ ያሉት ነዋሪዎች ሲገቡ ከውጭ ጀምሮ ሴኩር ናቸው። እዚህ ጋር ካርድ ሲስተም አለ። በካርድ ሲስተም ነው ወደ ውስጥ የሚገቡት ማለት ነው። ከነሱ ውጪ ከዚህ ነዋሪዎች በፍሎር 2 ሰዎች ናቸው የሚኖሩት። ከነሱ ውጪ የሚመጣ ሰው ወደ እነሱ ቤት ኮል ማድረግ ይጠበቅበታል ማለት ነው። ኮል ካላደረገ ማንኛውም ሰው ወይንም ደግሞ ካርድ ካልያዘው ከዚህ ራሱ ማለፍ አይችልም። ስለዚህ በዚህም ብዙ ሰው ይመርጠናል። የሚገርም ነው። እንግዲህ ይሄ ባለ 4 መኝታ አፓርትመንታችን ነው። ቅድም እንዳልኩሽ በፍሎር 2 ቤት ናቸው የሚኖሩት። ቅድም እዛ ጋር መጀመሪያ ላይ ስገባ ያሳየኋችሁ ኢንተርኮም ሲስተሙ እዚህ ጋር ነው ማለት። ስለዚህ ከውጪ ሆነው ሰዎች እነሱን ኮንታክት ማድረግ ሲፈልጉ እዚህ ጋር ሲደውሉ ወደዚህ ቤት ይጠራል ማለት ነው። ስለዚህ እነሱ ፐርሚሽን ሲሰጧቸው ወይንም ደግሞ ሄደው ሲከፍቱላቸው ወደዚህ መግባት ይችላሉ።
እዚህ ይሄ ባለ 4 መኝታ አፓርትመንት ነው። ሳሎኑ ሰፋ ያለ ሳሎን አለው። እዚህ ጋር ኦፕን ኪችን አለው። እናንተ ከፈለጋችሁ እኛ በሰሚ ፊኒሽድ ስለምናስረግብ ክሎዝ ኪችን ማድረግ ትችላላችሁ። የተለያዩ የዲዛይን ማሻሻያ ማድረግ ትችላላችሁ። እንደምታየው በደንብ ነው ላይት ፔኔትሬት የሚያደርገው። ሁሉም የተለያየ ዲዛይን ነው የሰራው። ቆንጆ ዲዛይኖችም አሉ። ይሄ ለኛ እንደ ሾሩማችን ስለሆነ እንግዲህ እንደዚህ አይነት ዲዛይን አለው ማለት ነው። ለቀያ የሰራተኛ ክፍል ነው። በጣም ሰፊ በረንዳ ባልከኒ ነው ያለው። በጣም ሰፊ የሆነ ባልከኒ ነው ያለው። እንግዲህ ኢንጆይ ይደረጋል ቁጭ ብሎ እዚህ ጋር አንዳንድ ቡና የኛ ካልቸር አለ። ቡና ማፍላት ይቻላል። ትንንሽ ፕሮግራሞችንም ማድረግ መችይበት አይነት ባልከኒ ነው። ይሄኛው ወጣ ብለን የሰራ ነው የሰራተኛ ክፍል ነው። የራሷ መታጠቢያ ያላት። እንግዲህ ብዙዎች አሁን ጠባብ ነው የሚመስላቸው፣ ነገር ግን የሰራተኛዋ ክፍልን ይዞ እዚህ ጋር ደግሞ ሻወር ሽንት ቤት አለ ማለት ነው። ስለዚህ ሰራተኛዋ ከሻወር ሽንት ቤት ጋር እዚህ ጋር መኖር ትችላለች። እሺ ወደ ልጆች ክፍል እንሄዳለን። ይሄኛው ደግሞ አንደኛው የልጆች ክፍል ነው። እንግዲህ እንደዚህ ሰፋ ያለ ክፍል ነው። የራሳቸው ማጥኛ፣ ቁምሳጥናቸውን እንዲሁም አልጋቸውን ይዞ ያለ ክፍል ነው። ደስ ይላል። ጥሩ ተደርጎ ነው የተሰራ። ወደ መኝታ ቤቶቹ ስንሄድ ይሄኛው ያው ማስተር ቤድሩሙ ነው። ማስተር ቤድሩሙ ሁለት ቁም ሳጥን አለው ማለት ነው። ከፈለጉ እዚህ ጋር ለባልየው ያኛውን ደግሞ ለሚስትየው ማድረግ ይችላሉ ማለት ነው። ሰው ሁለት አይነት ስፔስ ነው ያለው። እዚህ ጋር ሌላ ስፔስ አለ። በጣም ነው የሚያምረው። ቪው የላይቱን በደንብ ነው ላይት። እኛ ቤት ላይ ችግር የለውም። እያንዳንዱ ቤት በደንብ ላይት ፔኔትሬት የሚያደርግበት ቤት ነው። ቁምሳጥኖቹ አሁን እዚህ ቤት ላይ እንደ ሾሩምም ስለሰራን ኦልሞስት ይሄንን ቤት እኛ ሽጠነዋል ማለት ነው። መግዛት ለሚፈልግ ሽጠዋል ማሳያ ነው። እሺ ከዛን ይሄኛው ያው ሁለተኛው ክፍል ነው። ምንድነው ሾሩም ስንል ክፍሉ ሌላ ቦታ ላይ ስታዩት ምን ያክል በቂ ነው የሚለው ነው። ስለዚህ አልጋውን ይዞ እንዲሁም ቁም ሳጥኑን ይዞ ከዛን ደግሞ ሰፊ የሆነ ባልከኒም አለው። ባልከኒ ይዞ ምን ያክል በቂ ነው የሚለውን ነው የሚያሳየው። ያው ገስት ሩም ማድረግ ይችላሉ። በጣም ሰፊ ነው። ማስተር ቤድሩም በጣም ሰፊ ነው። ቆንጆ ነው። እንግዲህ ያው እንደምታይ ነው። ስለዚህ በረንዳዎች እኛ ብዙ ቦታ ላይ ነው ያለን። ቅድም ያየሽው ሊቪንግ ሩም ላይ ያለን፣ እንደገና ደግሞ ይሄ መኝታው ቤት ላይ ይሄ ራሱ በጣም ሰፊ ባልከኒ ነው። ሰፊ ባልከኒ ነው። በቃ እዚህ ጋር ቁጭ ብሎ ለማጥናት፣ ለማንበብ፣ በጣም ሜዲቴት ለማድረግ፣ ለማሰብ በጣም ሰፊ በጣም ቆንጆ ቦታ። ሳውንዱን ያው ይቻሉት። እቺኛዋ ደግሞ ለስቶር ወይ ለእንትን ነው ያዘጋጀናት። ላውንደሪ አለን ውጪ ላይ ስፔስ ስላሰንት ነው። የኛው ደግሞ ለአንዳንድ ነገሮች ለጸሎት ከፈለጉ ማድረግ ይችላሉ። ጸሎት ሩምም አለ። ከዛ ይሄ አራተኛው ቤድሩም ነው። ሶ እንደምታያቸው ሁሉም ቤድሩሞች በደንብ ነው ላይት ፔኔትሬት የሚያደርገው። በረንዳ አላቸው፣ የሳሎን በረንዳ አላቸው እና ሰው ላይፉን ኢንጆይ ማድረግ የሚችልበት አፓርትመንት ነው ብዬ ነው የማስበው። ስለዚህ ከተማችን ላይ ካለው እንግዲህ ጥሩ ስምም አለው፣ እንደገና ደግሞ ጥሩ የሆነ እይታ አለው። ኮምፓውንዱ ሴፍ ነው። ወደ 19 ብሎኮች ናቸው ያሉት። ኢቭን እንኳን ሰው ለማከራየት እንኳን የገዛቸው አፓርትመንቶች እኛ በጣም የሚከራዩላቸው ብዙ ሰዎች እየመጡ ይጠይቁናል። የሚከራያለው ይሉናል እና እኛ ሽያጭ ላይ ነን፣ ነገር ግን ብዙ ተከራይ እንኳን ያለበት ሳይት ነው። የንግድ ሱቆችን አሳይችሻለሁ። ይሄ ደግሞ አሁን አፓርትመንቶችን ነው። ምን ተሰማሽ ፀሐይ ሪል ስቴት ላይ ዛሬ ባየሽው ነገር ወይንስ ምን ትይናለሽ? እውነት ለመናገር እኔ በጣም የሚገርም ነገር ነው ያየሁት። ቅድም ሱቆቹ ላይ እንደነገርኩሽ በጣም ለመኖር በጣም የሚያጓጓ አይነት ቤት ነው ያየሁት። የቤድሩሞቹ ስፋታቸው ያላቸው ስፔስ ምናምን ጥሩ ነው። ባልከኒ ስፋቱ፣ ላይት የሚገባበትም መንገድ በጣም ቆንጆ ነው። በደንብ በተጠና መልኩ እንደተሰራ ያስታውቃል ቤቱ ነው። እውነት ለመናገር እዚህ ፀሐይ ሪል ስቴት ላይ መግዛት በጣም አዋጪ እንደሆነ ማየት ችያለሁ። እቺንም በጣም አመሰግናለሁ ብዙዬ። በጣም ጥሩ አድርገሽ ነው ያስረዳሽን።
ያው ብዙ ክላይንቶች እንደሚመጡ እርግጠኛ ነኝ። አዎ በሚገባ በፍሎር 2 ሰው መኖር አንድ ጎረቤት ኖሮሽ እዚህ ኮምፓውንድ ላይ መኖር በጣም ብዙ ሰው ለሴፍቲም የሚፈልገው ነው። እዚህ ግቢ ላይ እንግዲህ አሁንም ጥቂት የቀሩን ቤቶች አሉን ብዬሻለሁ፣ እንዲሁም ደግሞ የንግድ ሱቆች። ስለዚህ ከትንሽ ቀናቶች በኋላ እንደማያገኙት እኔ 100% እርግጠኛ ነኝ። ስለዚህ አሁን በዚህ ሳምንት ባለን ሽያጭ ከስር በምናስቀምጣቸው ስልክ በጥቂት ቀናቶች ብቻ ከመጡ እነዚህ ፕሮፐርቲዎች ያገኛሉ ብዬ አስባለሁ። መልካም እድል ነው የምለው። እንግዲህ ሰምታችኋል ተመልካቾቻችን። እነዚህ የቀሩትን ስቶኮች የራሳችሁ ማድረግ ትልቅ ኢንቨስትመንት ነው። ታች በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ ቡዜንም ኮንታክት ማድረግ ትችላላችሁ። ይህንን ቤቶችን መግዛት ትችላላችሁ እንላለን። ቡዜ በድጋሚ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። መልካም ቀን።